ከማየት ያለበት ነገር አሳያለሁ። እውነታውን ማወቅ ስላለበት አይደል? ነይ ነይ። አታሳይ ቢልኮ አታሳይ። ሌላ ነገር ማየት ትፈልጋለህ? ሌላ ነገር ማየት ትፈልጋለህ? አታሳየኝ አልኩህ። በቃ ልቀቀኝ። እውነተኛውን ነገር ወቅ እውነተኛውን ነገር ወቅ። ተወኝ እያልኩህ አይነት ሰው እንደሆነ ተው። በቃ ተወኝ እያልኩህ ነው። ይኸውልሽ የባሰ አትመርዘኝ። በቃ ተወኝ፣ ይበቃኛል። ከዚህ በላይ ምን ነው የምትፈልጉት? ሚልኮ ምን አይነት ነገር አድርጌ ነው እኔ አሁን የእሷን ህይወት ማስተካከል የምችለው? ከሱ ጋር ራቀች በስተቀር እኔን ማንም እየተረዳኝ እኮ አይደለም። እኔ ሁሌ በደለኛ ነኝ እኔ አይደል? ሁሌ ሰውን መበደል ብቻ ነው የማውቀው አይደል? ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው ወይ? እግዚአብሔር ይመስገን እኛ ሰላም ነን አለን። እግዚአብሔር ፈጣሪ ይመስገን። ያው እንግዲህ ያልሞተ ሰው ይገናኛል። ተገናኝተናል ዛሬም በድጋሜ። ያው ዛሬ ደስ ብሎኝ ነው የመጣሁላችሁ። ይሆናላ የኔ እውነታ ስለወጣልኝ የኔ እውነት ተደብቃ ስላልቀረች የኔ ማንነት ስለተገለጠ በቃ ሁላችሁም እያሰባችሁኝ የነበረው እንዴት እንደሆነ ገብቶኝ ነበር። መጀመሪያ ያ ነገር ስላልታየ በቃ በጣም ደስ ብሎኛል። ይኸው ምን አይነት ሰው እንደሆንኩኝ አይታችኋል። በምንም አይነት መንገድ ማለት ነው። እኔ ለእህቴ መጥፎ ማስብ ሰው አይደለሁም። ለሷ መጥፎ አስቤ የምኖር ሰው አይደለሁም። ከዛ ድረስ የመጣሁት እሷን ብዬ ነው እንጂ ማንንም ብዬ አይደለም። እና እዚህ አጋጣሚ በቃ ከሷ ጋር አውርተንበት ምናምን እዚህ ህይወት የቀጠልኩበትን መንገድ ተመቻችቶ ነው እንጂ ከማንም ጋር ነው መጥቼ አላውቅም። ለማንም ብዬ መጥቼ አላውቅም። ምን ለመሆን እሰራለሁ ከማን ጋር? እና ቤተሰብ እናንተ እያያችሁኝ እንዴት እንደነበር ታውቃላችሁ። አሁን ደግሞ እውነቱ ተገለጠ። እኔ ነው ብዬን ትዳር ለመበተን አስቤ ነው ይሄን ሁላ ነገር ሳረግ የነበረው አይደለ? በእናንተ አስተሳሰብ ማለት ነው። እንደዚህ አይነት ነገር የለም። እኔ እውነቱን ይዤ ነው የመጣሁት። መጀመሪያ ያለ ሳላይ እኔ ዝም ብዬ ውብዬ ለምንድን ነው ከትዳሯ ስንት የለፋንለት ትዳር ስንት የደከምንለት ትዳር የሆነ ነገር ሲሆን ዝም ብለን ማየት አንችልም እኮ። እና ፈጣሪ ይመስገን በጣም ደስ ብሎኛል እውነቱ በእንደዚህ አይነት መንገድ ስለታወቀ። የሆነ እንደዚህ ፊት ለፊት ባታቅ ብዬ ነበረ፣ ግን ማኪ በቃ እንደዛ ነበር የፈለገችው እና ምንም ማድረግ አልቻልኩም። በቃ ያው አማክራኝ ነበር። እንደዚህ ባረግ ይሻላል ብላኝ ነበረ። እሺ በቃ ችግር የለም ያለውን የምትችይውን ነገር አርጊ ብያታለሁ። እና በቃ እንደዚህ አይነት መንገድ እጅ ከፍንጅ ይዘውታል ና ይሄንም እና አሁንም እንደምታዩት ነው። ፈጠጥ ብሎ ደንገጥ ብሎ ይመጣላችኋል ድጋሜ ተመልሶ ማለት ነው። ምን አደረግኩ ነው ምናምን ብሎ በኩራት ነው እያወራ ያለው። እና ጭራሽ እኔ ደግሞ እንደዚህ አይነት ነገር አልሰማም። ቤተሰብ ማለት እኔ አሁን ናሂን ሄጄ ደበድባለሁ የሆነ ነገር አልልም። ማድረግ ያለብኝን ነገር ግን ከማድረግ ወደኋላ አልልም። ማወቅ ያለባችሁ እናንተ እሱ እንደዚህ ሲያደርግ ሲልከሰከስ ከማንም ጋር ሲሆን ቁጭ ብለን እያየ ነው እስካሁን ድረስ ሚስጥሩን ደብቀን በእንደዚህ አይነት መንገድ አይውጣ ተው ናሂ ደብቀን እያለን እሱ ግን ሚስጥሩ በእንደዚህ አይነት መንገድ እንዲበተን ስለፈለገ ነው የተበተነው ማለት ነው። እና እስከዛሬ እናንተም በቃ ግራ ገብቷችሁ የነበራችሁ ይሄ ነው ነገሩ። ገባችሁ? እና ከምንም ነገር በላይ ደግሞ ከናሆሜ ጋር ከትንሹ ናሆሜ ጋር እና ከሚልኮ ጋር ሆነን ባለፈው እንዴት ሲያረጉኝ እንደነበር አይታችኋል። ሚስጥሩን ካላወጣ እኔ በእንደዚህ አይነት ጊዜ ይውጣ ብለው ሚስጥር አይደለም መረዳት ያለባችሁ ይሄንን ነው ብዬ እየተናገርኳቸው ነበርና እነሱ ደግሞ በቃ እኔን ለመረዳት ምንም በቃ የሆነ ፍላጎት አላሳዩኝም። እና እኔ ደግሞ ጊዜ ጠበቅኩኝ። ፈጣሪ ይመስገን ጊዜውን ጠብቆ ሁሉ ነገር በራሱ ሰዓት ወጥቷል። በቃ ደስ የሚለኝ እኔ ደስ ብሎኛል። እውነት የሆነ እነሱ ትዳር መበተኑ አይደለም ደስ የሚለኝ። ገባችሁ? የሆነ አላል እውነት ተደብቃ እንዳትቀር ስለምፈልግ ብቻ ነው። እውነት ተደብቃ ስላልቀረች ደስ ብሎኛል። አሁን ላይ በቃ እውነት ስለወጣ ደስ ብሎኛል። ውብዬም የባሏን ማንነት ናሂ እኔ እንጃ ምን ብዬ መግለጽ እንደምችል አላውቅም። የናሂን ማንነት ስላወቀች ተደብቆ ከማጋ እስከዛሬ ሲኖር እንደነበረ ማለት ውጪ ያበዛ ነበረ። በዛውም የሆነ ሰዓት ካስታወሳችሁ ከውብዬ ጋር ተጣልቶ ወጥቶ ነበር ከቤት። ያቺን ታይም ደግሞ በቃ በጣም ተመችቶት ነበር። ከማን ጋር እንደዚህ ስም አልጠቅስም ከማን ጋር ነበር ታውቃላችሁ። እና ቤተሰብ እኔ ይሄንን ስል እናንተ በጣም እየደበረኝ ነው፣ ግን ደግሞ በቃ ናሂ
እውነት እንደምናስበው አይነት ሰው አይደለም ለኔ። እኔ እንጃ ለሌሎቻችሁ አላውቅም። ለኔ ግን እንዳሰብኩትና እንደጠበቅኩት አይደለም። በቃ ናሂ መልካም ሰው ነው ምናምን እንደዛ ነበር እኔ ማቀው ማለት እህት እኔ እንጃ የእህቴ ባለው እና እኔ ጥሩ አመለካከትና ጥሩ አስተሳሰብ ያለው ሰው ነበረ ናሂን ሳቀው ነው። ግን በእንደዚህ አይነት ሁኔታ ደግሞ እንገናኛለን በእንደዚህ አይነት መልኩ እንገናኛለን ብዬ አላሰብኩም ቤተሰብና ትንሽ ከባድ ነው ስሜቱ በጣም ይከብዳል እውነት ለመናገር እና ምን ብዬ እንደምገልጽላችሁ አላውቅም። ደግሞ ከዛ በላይ እነ ሚልኮን ዛሬ ጠርጭ እስቲ ምን ብለው እንደሚነግሩኝ እናያለን። እውነቴን ነው የምላችሁ ምን ብለው እንደሚያስረዱኝ እናያለን። ማለት ቀልድ ነው አይደለ? ባለፈው መጥተው እንደዛ ሲፈነጩብኝ የነበረው ቀልድ ነው። ሚልኮ ናሆሜን እሺ ወንድሜ ነው ያው ይደርሳል የሱን ነገር። ሚልኮ እንዴት እንደዚህ ሚስጥረኛ አይነች እኮ ሚልኮ እንዴት እንደዚህ ትለኛለች? ከሚልኮ ማልጠብቀው ነገር ነው ለኔ ያለች። እውነቱን ለመናገር እንዴ ሚልኮ እኮ ምንም ነገር እንደዚህ አርጊ እንደዚህ ጊዜው አይደለም አሁን ካልኳት እሺ ብላ ስንት ጊዜ የምትጠብቀኝ ሰው እኮ ነች። ዛሬ ተነስታ ሚስጥሩን ምንድነው ሚስጥሩ ሰው ፊት ታፋጥጠኛለች። እናንተ ፊት ደግሞ ናሆሜን ባለበት አይታችኋል። እኔ እና እሷ እኮ በቃ ብቻ በጣም ከባድ ነው እውነት ቤተሰብ። እኔ የናሆሜ ባለፈው ያስደበረችኝ ደግሞ ከማንም በላይ እሷ ነች እና በቃ ከባድ ነው። እኔ እንዴት ብዬ እንደምገልጽላችሁ አላውቅም። እነ ሚልኮም ይምጡና እስቲ ናሆሜና ሚልኮ ይምጡና ያለውን ነገር ደግሞ በደንብ ማውራት እፈልጋለሁ እናንተ ፊት። ያው የምደብቀው ምንም ነገር የለም እናንተ ፊት ሁሉን ነገር እናወራለን እና ሌላም ነገር አለ እሱንም ታያላችሁ ሁሉንም ነገር ታያላችሁ። እና ደግሞ ቤተሰብ ምንድነው ቻናሌ እያያችሁ አይደለም ቪዲዮ ለቃለሁ ግን አይታይም። ምንድነው እናንተ ጋር አይደርስም ወይ ምንድነው? ሰብስክራይብ አድርጉ። ደግሞ ሰብስክራይብም አታረጉም። ሰብስክራይብ አድርጉ። ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮ ጨርሳችሁ ኮፒ ሊንክ አድርጉልኝ። ቻናሌ ትንሽ ተመቶብኛልና ቪዲዮ እየደረሰ አይደለም እናንተ ጋርና በድሮ አስተሳሰብ እያሰቡኝ ያሉ ሰዎች ስላሉ የኔ ቪዲዮ ደግሞ እየታየ ሲመጣ ነው ሁሉም ሰው እውነቱን የሚያውቀው። ገባችሁ? እና ቪዲዮ እየጨረሳችሁ እያያችሁ ሼር አድርጉ ለጓደኞቻችሁ ለዘመዶቻችሁ ምናምን ለሚያዩ እኔን ለሚከተሉ ማለት ነውና ለነሱ አድርሱልኝ። በቃ ቪዲዮም እንዲታይ አድርጉ። በቃ በተቻላችሁ አቅም ቤተሰቡ ነው እንደምወዳችሁ ታውቃላችሁ። በሌላ እንትታችሁ ማለት ነውና በጣም ወዳችኋለሁ። እነ ናሆሜና እነ ሚልኮ እስከሚመጡ ድረስ እንጠብቅ እስቲ። እነሱ ደግሞ መጥተው ሌላ ማሳያቸው ነገር አለ ለነሱ ማሳያቸው ነገር እስከሚወጣ ድረስ ደግሞ መጥተው ምን እንደሚሉኝ እናያለን። አይሻል? በቃ እናንተ ጋር ፊት ለፊት አሳያችኋለሁ። ሌላ ነገር አለ ማሳያችሁ። ጠብቁ። ቆይተዋል። ያው ምን እያሰቡ እንደሆነ አላውቅም። እየቆዩብኝ ነው። እንመጣለን እያሉ ስንት ሰዓት እዚህ ቁጭ ብዬ የጠበቅኳቸው እንግዲህ ያው ደረሱ። እንደውም እስቲ ምን እንደሚሉ መጥተው እስቲ እናያለን። ዛሬ ሳፋላችሁ የምታወሩበት እኔ እኮ የሚገርመኝ በነገር ቢጀምር ሰላም እኮ ነው። ሰላም አይሻልም ብራዘር? እየሳቃችሁ እየተጫወታችሁ እኮ ነው የምትመጡት። ዛሬ እንኳን ምንድነው አይ ያለውን ነገር ታውቃላችሁ አይደል? ምንም የሚያስቅ ነገር የለም። እንደዚህ እኛማ የሚያስቅ አሳፈራችሁ ቆይታችኋል ራሱ እኮ ለመምጣት እኔ ጋር ለመድረስ። ለዚህ ነው አይ ላሞግሳችሁ በጣም ያረጋችሁልኝ ነገር ውለታችሁ በጣም በቃ ልከፍለው አልችልም። የእናንተን ውለታ ብዬ ልነግራችሁ ነው የሚልኩ ይሻላል። እንደዛ ብልሽ አንቺ ይዋጥልሻል። ላይቁም ነገር ግን አጥፍተናል፣ ይቅርታ። ግን እንደዚህ ካሜራ አድርገህ ምናምን ልትወቅሰው ፊት ለፊት አይ ማየት ስላለባቸው ነው። እስቲ ምን ይውጣቸዋል? ለእነሱም እየነገርኳቸው የነበረ ይሄንን እኮ ቀድመህ ብትነግረን ችግር አልነበረም። ያለው መቆስ ነው እንዴ አንተ የጠራህ? ቀድመህ ብትነግረን ችግር ካሜራ ደቀነ ምናምን። ቆይ ካሜራ ደቅኖ ምናምን ይወቁልሽ። በቃ ጎበዝ። አንተ ዛሬም ምንድነው እያወራ ያለው ግን ታውቃለህ? ማለት ምንድነው ምን ለማስረዳት ፈልገህ? ቀድመህ መንገር ትችል ነበር አይደል እንዴ? መንገር አይችልም? አንተ ለምን መጀመሪያ ቀድመህ አልተረዳኸኝም? እኛ ብትነግረን እኔ ተንባይ አይደለሁም እኮ ወንድሜ አይደል እንዴ? ተንባይማ አይደል አላልኩም። ግን ደግሞ ከኔ ጋር ስንት ነገር ያሳለፈን ሰው አንተ መተህ ዛሬ ምንም ነገር እንዳልተፈጠረ እኔ እንደማያውቅ ልክ አንተ በቃ ለማለያየት ነው እህትን የመጣኸው እንደ አይነት ነገር ነው እኮ ሲጀመር ሚስጥሩ። አሁንም ራሱ ሚስጥሩ እንዴት እህት ታወጣለች? ትዳር እኮ አለያየች አታውቅም ይሄን አይደለ? ስለዛ አብረው ይቀጥሉ አይደል? ናሆም እንደ ልቡ እየፈነጨ የኔ እህት ደግሞ እዛ ቤት ውስጥ ተቀርቅራ ትቀር አይደለም። ናሆምን እኛ ማስተካከል አንችልም ነበር? ማስተካከል ትችል ነበር። ሚልኮ ዛሬ ምንድነው እያላችሁኝ ያላችሁ? አዎ
ቀድመህ ብትነግረን ወንድሜ እኛ ልባችን ተሰብሯል ደክሞናል ገብቷል አይ እኔ አንተን ሳይ ቁም ነገር አንተን ሳይ ምንም ልብ የተሰበረ ሰው አትመስልም ለአንተ እኮ እንደዛ ነው የሚሰማው ሁሉም ሰው እንደዛ ነው የሚመስለው አዋጣስቀኝ በእናትህ አሁን ዛሬ እስቲ ምን አፋለህ እስቲ ምን ትናገራለህ ምንም አፈል ዛሬ እኔ ነኝ ማለያያቸው እነሱ እኔ ነኝ አሁንም እኮ ይሄ ሁሉ ነገር ባልተፈጠረ አንተ ቀድመህ ብታስረዳን የእህት ልብ እንዳይሰበር ከፈለክ ያወራሽው ነገር እኔ በጣም እሺ ይኸው ሚስጥር ወጣ አይደል ምን አደረኩ መጀመሪያ ከሱ ጋር ላውራ ጨርሼ ወደ አንቺ መጣ አይ ምን አደረኩ ነው ንገረኛ እሺ ምንድነው ዛሬ እኔ ነኝ ለማለያየት እነሱን የመጣሁት ያልክ እንደዛም ታስበው ልንገር እህትን ብትወዳን ኖሮ ልቧ እንዳይሰበር ሚስጥሩ እንዳይወጣ ታደርግ ነበር አይደል እና ታዲያ እስከ ዛሬ አውጣ ስትለኝ እኮ ያላወጣሁት ለዛ እኮ ነው ምን ሆነ ነው አንተ እኔ ለምን እንደምመጣ እኮ ከዚህ ልጅ ጋር በእናትሽ እኔ ሌላ ድካም እኔ ነውም በቃ አቃጥሎኛል በቃ ገብቶሻል አይደል ከእንደገና ደግሞ አይደለም አንተ እስከ ዛሬ ሚስጥሩ ምንድነው አውጣ ስትለኝ ነበር አላውጣም ያልኩ ለምንድን ነው ለምን አልተናገርክ ይሄ የማኪ ፍላጎትና የማኪ ፍቃድ ነው ገባ አናስተካክል ነበር ለኔ የሚያሳየኝ ይዟል ሲጀመርክ ባይሆን ምን አድርገህ ነው እሺ የምታስተካክለው ናኦሚ ምን አድርገህ ነው የምታስተካክለው ንገረኝ የሚስተካከል ነገር ነው እንዴ ስንት ጊዜ አስተካክለናል አይደል እንዴ አሁን ይሄ ኖርማል ነገር አይደል እንዴ ይሄ የሚስተካከል ነገር አይደለማ እኔ እኮ ገና ብዙ ያላየው ነገር አለ እኮ ነው ገና ብዙ ይሄ እኮ ጅማሬው እኮ ነው በቃ ማየት አልፈልግም በቅቶኛል አሁን የሰማሁት ያየሁት ነገር በቅቶኛል በቃ ምን አየህ ገና ምን ሆነ ነው አንተ ምን አየህ ገና እኮ ለምን ደሞ አትናገረው ቀጣይም ያለው ነገር ካለ ለምን አትናገረው አንቺ እኮ እኔና አንቺ እኮ እንደዚህ አይደለም ግንኙነታችን እኮ እንደዚህ አይደለም አንቺ እኔን አለማመን ደረጃ ደረሽ እሱ ነው ያበላሸው ራስህ ነህ ምን አድርጌ እንደ ጓደኛ ንገረኝ አልኩህ አይደለ እንደ ጓደኛ ብታስረዳ ኖሮ እንደዚህ አይነት ነገር ውስጥ አንቺ እኮ ለማስማት ራስ ፈቃደኛ አይደለሽም እኮ ነገሩን እናስተካክለው ነበር ቢያንስ እንኳን ገባ አንቺ የናኦሜን ሐሳብ ተቀበለሽ ከናኦሜ ጋር ምን እንዳለሽ እኔ እንጃ መርዞሻል መሰለኝ ዘቀን ክፋት ያለው ሐሳብ ስላልሆነ ነው የተቀበለችው አንተን ለምን አልተቀበለችም ልጅቷን ተው ክፋት ስላለውማ አይደለም እኔ ያልኩት እውነታ እኮ ነው የወጣው አይደል እኔ ያልኩት ነገር ነው የታየው አይደል እዚህ ጋር ቀድመህ ተናግረህ ቢሆን ምን ነበር የሚፈጠረው ነው ቀድመህ ተናግረህ ቢሆን ኖሮ ይኸውልህ ነገሮች እንደዚህ ስር አይሰዱም ነበር ገብቶሃል እሱንም ወንበር ከወንበር ስር አናገኘውም ነበር አይደል እንዴ ከሴት ጋር ተቀምጦ አናገኘውም ነበር ቀድመህ ብትናገር ኖሮ በጣም ቀድሜ ልንገራችሁና ከዛ ቀድሞ እህቴ ልቧ ተሰብሮ ከዛ በኋላ ታሳዝናለህ ነው እሺ አፍሬ ይባል አረ ዝም በል አንተ እኔ ነኝ ማለት ያለብኝ አንተ እኮ በቃ ጀመር አብረው እንትን ሳትሉላ ቀረ ነገሮችን ሳታቃቃ ለምንድነው አንተ ነገር ታሳዝናለህ ይላል እንዴ ይቀለዳል እንዴ አሁን ነው ታሳዝናለህ ምናምን ነገር ውስጥ ታስብላት ምናምን አድርጋ አታስብ ሰው ሁሉ ያስብላት ለኛም እኮ ምንወዳት እህታችን ናት ለምንድነው አንተ ብቻ እንደምትጎዳ አንተ ብቻ እንደምታስብላት ምናምን አንቺ እኔ እንጃ አንቺ አይደለም ውብዬን ከኔ ጋር ራሱ የሆነ ያለሽ ነገር እያሳሰበኝ ነው አንተ ነው የምታስበው እኛ ግን ማለት እኔ ብዙ ነገር ነበር ማስበው ከሚልኮ ጋር ምን አይነት ከሱ ጋር መዋል ከጀመርሽ በኋላ ጸባይሽ ሁላ ተቀያየሩ ሚልኮ አንተ ነገሮችን መደበቅ ስትጀምር ከኔ መሸሽ ስትጀምር እና አንተ ግንኙነት ይሻከረ የነበረው እንጂ እኔ ከሱ ጋር መዋሌ ከሱ ጋር ማውራቴ አይደለም በኔና ባንቺ አንቺ እኔ ስንት አመት ሙሉ የሆነ ነገር አንዴ ታገሽኝ ካልኩሽ አትታገሽም እንዴ ምን አለበት ንገረኝ ስለ ምን አለ ብትናገር ነገሮችን እኔ እነግርሻለሁ ምልሽ ይሄ ከባድ ሚስጥር ነው ሚስጥሩ መውጣት የለበትም ለዛ ነው እኔ ከማኪ ጋር ይሄው አልወጣም አሁን እሺ ንገረኝ ገና ምን አይተህ ለምን ጊዜ ይፈጃል ብራዘር ገና ምንም አላየህም ሂድ አሁንም ድብልቅልቁን አውጣው ሌላም ነገር ይኖረዋል እኮ አይደለ ድብልቅልቁን አውጣው ይሄን ነው ፈልገው ከዛ የእህት ልብ ይሰባበርልህና ይሄን ነገር ጥላ ብን ትልልሃለች ይሄን ነው ፈልገው አይኑ ያለው የትም አትሄድም የሚገርም አንተ ተደባደብ ምን የትም አትሄድም ያው ሁላችንንም ጋር እንደተደባደብክ ነው አይደል ምን ታደርግላታለህ አንተ ቆመ እየሳምከኝ ነበር አይደል እኔ ስደባደብ ልክ እንደ እኔ ለምንድን ነው የምመጣው በእናትህ ከዚህ ልጅ ጋር አንተ እየተማታህ ነበር እንዴ ቆይ እኔ ብቻ ነኝ አንተን ሳጠቃኝ ነበር አንተ ማታ ምን አልመጣኝ ያስፈልጋል ለሰው ልጅ አይደል እንዴ ምላሽ ከዛ ተደባዳቢው እኔ ብቻ ነኝ አይደል አንተ ግን የምትፈጥራቸው ሁሌም የጥልጸቡን ነገር የምትጭረው አንተ ነህ ሁሉም ያውቃል የምታወራው ነገር እኮ ነው ታዲያ የምታወራው ነገር ነው እና በድብድብ ነው እንዴ ፈጣ አሁን ይኸው ልንገርህ አሁንም ሌላ ነገር ካለ ማለት ነው እህት ልቧ እንዳይሰበር በስውር ስሩት በቃ ናኦምን ብቻ እናገኘው በስውርማ መስራት አልቻልንም እኮ አናቴ ላይ ቆማችሁ እኮ አንቺ ሚልኮ አንቺ አናቴ ላይ ነው ቆምሽ እውነቱን ለመናገር በጣም አስቀይመሽኛል ባለፈው ምንድነው አናቴ ላይ የሚቆም ምን እስቲ ነገር አይ አስቀይመን ከሆነ ሶሪ በቃ እንደዚህ ነው የምትፈልገው
አዎ ተጭነከናል። ግን በቃ ለሁሉም ነገር ሶሪ በቃ ይሄንን እንድንለው አይደለም የምፈልገው። ስለተጫነክ ስለአስጨነቅ እንደዛ ተብሎ የሚታለፍ ነገር አለ። አንተ ጥሩ በማሰቤ ነው እንጂ ክፋት አስበን እኔ ደበረኝ ምን እንደሆነ ታውቂያለሽ ሚልኩ? እንዴት እኔን አታምንም? እንዴት ትንሽ መታገስ አቅቷት ነው ወይ እኔን ነው አንተ እኔስ ንገረኝ። እንዴት ትንሽ መታገስ አቃተሽ? ምን ያህል ትታገስ? ከዚህ በላይ ንገረኝ። እኔ ምን ማለት ነው? ምን ያህል ትታገስ ንገረኝ። አንተ ራሱ እንዴት እንደዚህ ታስበኛለህ? እኔ እንዴት የእህቴን ትዳር እንደምበትን አድርገህ ታስባለህ? እኔ ካነሳ በኋላ ነው እኔ እንደዛ ማሰብ የጀመርኩት። ገብቶሃል እንዴ? እኔ ታዲያ በእህቴ የሚመጣ ሰው እንደማልወድ ታውቃለህ አይደል? እሷ ፊት ሆነ የምትናገረው ነገር በጣም አእምሮዬን የነካው። እነሱም ይሰለቻቸዋል። አሁን ስለ ጥሩ አናንሳ። ገብቶሃል? እና አሁን ስለተፈጠረው ነገር ብናነሳ አይቻልም? በቃ አልፏል እሱ። ገባህ አይደል? አሁን ምን ማድረግ አለብህ? ገባህ አይደል? እህትህ ልቧ ተሰብሮልሃል። አሁንም ሌላ ነገር ማየት ትፈልጋለህ? ሂድ ከጎኗ አሁን ከጎኗማ እሆናለሁ። እኔ ሲጀመር አሁን በጣም ደብሯታል። በጣም ድብርት ውስጥ ገብታለች። ሲጀመር እውነቱን ማወቅ ከፈለግ ከዚህም የባሰ ነገር እውነት አለ። ማወቅ የምትፈልግ ከሆነ አሳያለሁ። ከዚህም የባሰ እውነት አለ። ለመያዝ ያሰባችሁት ገባ? ይሄንን ነው እንዴት አድርገህ ትቀበላለህ አንተ? ንገረኝ። ከዚህም የበለጠ እውነት አለ። እሺ እኔ አታሳይኝ። እኔ አልፈልግም ቢልኩ እኔ አልፈልግም። አታሳይኝ። ብር ነው የምታሳይኝ? አይምሮዬ እንዲመረጥ አታሳይኝ። ማየት አለብን ነው። አታሳየኝ። በቃ እስካሁን ያለውን እኮ እስካሁን ያለውን ድረስ አታሳየኝ ነበር እንዴ? አሁን እውነቱ እየወጣ ሲመጣ ነው እንዴ? አሁን በቃ እውነት አሁንማ ታወቀ እኮ። በቃ ማየት ያለብን ነገር አሳያለሁ። እውነታውን ማወቅ ስላለበት አይደል? ነይ ሚልኩ ነይ። አታሳየኝ። ሚልኩ አታሳየኝ። ናይ ሌላ ነገር ማየት ትፈልጋለህ? ሌላ ነገር ማየት ትፈልጋለህ? አታሳየኝ አልኩህ። በቃ ልቀቀኝ። እውነተኛውን ነገር ወቅ እውነተኛውን ነገር ወቅ። ተወኝ እያልኩ ነው እንደሆነ ተው። በቃ ተወኝ እያልኩ ነው። እሺ የባሰ አትመርዘኝ። በቃ ተወኝ። ይበቃኛል እያልኩ ነው። በቃ በቃኝ። አየሁት። ይኸው በቃኝ። ተወኝ። እሄዳለሁ እኔ በቃ። ወዴት ነው የምትሄደው? በቃ እዚህ ጋር አሁን ማድረግ ያለብህን ነገር ማድረግ ነው ያለብህ። ምንም ነገሮችን መሸሽ የለብህም ነው። እውነታውን እያወቅህ ስትመጣ ገና ብዙ ነገር ይገለጥልሃል። ገባ? እኔ ዝም ብዬ ስፈነጭ የነበረው ቀልድ አይደለም ነው። እየሆነ ያለውን ነገር እያየ ነው አይደለ? ሚልኮ እያየሽ ነው አይደለ? ከዚህ በላይ ምንድን ነው የምትፈልጉት? እሺ ከዚህ በላይ ምንድን ነው የምትፈልጉት? ሚልኮ ምን አይነት ነገር አድርጌ ነው እኔ አሁን የእሷን ህይወት ማስተካከል የምችለው ከሱ ጋር ራቀች በስተቀር? ምንድነው የሚሻለው? የልጅ ምንድነው የሚሻለው? እሺ ምንድነው የሚሻለው? ሚልኩ እኔን ማንም እየተረዳኝ እኮ አይደለም። እኔ ሁሌ በደለኛ ነኝ እኔ አይደለ? ሁሌ ሰው መበደል ብቻ ነው የማውቀው አይደል? ወይኔ አይደለም እናንተ ሁሌ እያያችሁኝ ያላችሁት እንደዚህ ነው። እያያ ነው አይደል? ገና ይሄንን ነገር ማንም ሰው የሚያውቅ የለም። ሰው ሲያይ ምንድን ነው የሚለው? እሺ ምንድን ነው ብሎ የሚያስበው? ሰው ምንድን ነው ልታደርግ ያስባል? ምን ላደርግ አስባለሁ ሚልኩ እኮ ይሄም ተይዞ ይቀመጣል። እንደዛ ነው እንዴት ትፈልጋለህ? በቃ ነው አሁን እንዴት ነው አርጌ ለነሱ ማሳየው? ለውብዬ እንዴት ነው ይሄን ነገር ማሳያት? እኔ አላውቅም ጥቅላታችሁ እንዴት እንደሚያስብ አላ ምን ብዬ ነው ማሳያለው? ብዬ በጣም አሳፍሩኛል እንዴ አሁን እሺ ለውብዬ ይሄንን ባሳያት አንተ እውነት ጤነኛ ሆና ትቀመጣለህ? ከዚህ በላይ ምን ጤነኛ ትሆንልህ? ይኸው ልታሳብዷት ነው። በቃ ይኸው ሁሉም ነገር በአደባባይ ራሱ እንደዚህ እንዲወጣ አልፈለኩም ነበር። መጀመሪያም ሰምታኝ ከሆነ እኔ እንደዚህ በእንደዚህ አይነት መንገድ መውጣት የለበትም ነገሩ እያልኩኝ ነበር። ገባ ግን ደግሞ መውጣት ወጣ። በቃ ምን ላድርግሽ? እኔ ደግሞ አይደለም እጅ ከፍንጅ ያዝኩት እኮ ታውቃለህ። ማን እንደያዘው ታውቃለህ አይደለ? ማኪነች እጅ ከፍንጅ ያዘችው። ናሂም ሚስጥሩን እንደምንም አድርጎ ከኛ ጋር ተመካክሮ ነገሮች እንደማስተካከል እንደ ንጹህ ሰው መጥቶ ፊት ለፊት ራሱን ገትሮ ይከራከራል። ምንድነው የምትለው? እሺ ንገረኝ። እሺ ምን ነው የሚባለው? በጣም ነው የሚከብደው። በጣም ከባድ። እኔ ምን እንደማደርግ ራሱ ግራ ገብቶኛል። እኔ በጣም ከባድ ነው ያለው ነገር ቤተሰብ።
እኔ ምን ብዬ ለውብዬ አሁን ነግሬ ነገሮችን ማስተካከል እንደምችል አላውቅም። ሚልኮ አንቺም እኔ በእንደዚህ አይነት መንገድ እኔና አንቺ እንደዚህ እየተጣላን ነገሮችን ማስተካከል አንችልም። አንቺ ራሱ ከጎን የሆነሽ ማገዝ ሲገባሽ ነገሮችን እንደዚህ ጭራሽ እያባባሽ ነው ያለሽው። ሚልኮ እንደዚህ አይስተካከልም ምንም ነገር። ሚልኮ ሰማሽኝ አይደል? በጣም ነው ያስደበርሽኝ ሚልኮ። አንቺ እኔ ለራሴ ያለብኝ ድብርት እያየሽ ነው አይደል? ከዚህ የበለጠ ድብርት ትፈጥሪብኛለሽ። ሁላችሁም በቃ እኔ ሰው ከጎኔ በችግሬ ሰዓት ሰው ከጎኔ ካልቆመ ምን ያደርግልኛል እንዴ? በደስታዬ ሰዓትማ ግን አንተ አይ ሁሌ ደስ ባለን ሰዓት እንደዚህ አልነበረማ እንዴ? በትክክል በጣም አሳዘነሽኝ። በጣም ነው ያሳዘናችሁ። በጣም ይሄን ነገር መወጣት ነው ማለት ነው። እሺ መወጣት ነው ማለት ነው። ይሄን እያወቃችሁ ነው እኔ ምንም ማለት አልፈልግም። ምንም አሁን መታችሁ ስላያችሁ በጣም ደስ ብሎኛል። በቃ ማወቅ ያለባችሁን ነገር ከአይምሮዬ በላይ ሆኖ ስላወቃችሁ ደስ ብሎኛል። ሚልኮ ከአይምሮዬ በላይ ሆኖ አስቡበት፣ ነገሩን አስቡበት። ማድረግ ያለባችሁን ነገር አስቡ። እንፍታና ምንም እንፈታው ነገር የለም። በቃ ሚልኮ አስቀይም ሚልኮ እዛው የት ነው ይዛት መተ ወሬ ነው ይዛት መተሄደው ይዛት አይደል የመጣው? ይዛት ወደ መጣህበት ይዛት እኮ ይቅርታ መጠየቅ የለብኝም አንተ የለብኝም። በቃ አትለምኝ ኪራ በቃ